ሰራተኛ ሽር ጉድ ትላለች ከዛ ሁሉም ጠረጴዛ ከበው እያወሩ ይኸውልህ ኢያሱ አሁን አይምሮህን አረጋጋና በተረጋጋ መልኩ እምናዋጋ ወጋለ እምንነግርህም እውነት አለ ይሄን እውነታ ተቀበል ትላለች ወይዘሮ ቤዛ ቆማ ምንድነው ምን ልትነግሩኝ ነው እሱ ካንድም ሰው እንደዛ ነገር አልሰማም እሱ የወይዘሮ ቤዛ ልጅ እንደሆነ ብቻ ነው የሚያውቀው እዛ እሺ ንገሩኝ ሲል እውነት ያትክልተኛ ሳላመሰግነው አላልፈም ብዙ ጊዜ አብሮኝ የኖረ አንተን ያመጣልኝ አንቺን ብትሆኚ ሎሚ እህቴ አንቺን ቢሆን ሳላመሰግን አላልፈም እናንተ በጣም መመስገን ያለባችሁ በጣም የእግዚአብሔር ሰዎች ናችሁ ሎሚ ማለት እናት ናት ወላጅ እናት እኔ ማለት አሳዳጊ ነኝ ስትለው ኢያሱ መቀበል በጣም ይከብደዋል እንዴት ለምን እንደዚህ ሆነ ከዛ በኋላ ደግሞ አሁን ታምሽ ደግሞ መታሳከም ወስዳ ጸበል አዳነችሽ ሎሚ ምን አይነት ሰው ናት ቤዛን ከዛ ይሄ አሳዳጊ አይደለም የሚለው ቃል በጣም ይረብሸዋል እንት ይሄ እኔ አሳዳጊ ነኝ እሷ ደግሞ ወላጅ እናት ናት ያለው ቃል በጣም ይረብሸዋል እንዴት እንደዚህ ሊሆን ቻለ ከብዙ መረበሽ ከብዙ ጣውረድ በኋላ ራሱን ማሳመን ምንም አልቻለም በቃ ተረበሸ እኔ ማን ነኝ ምንድነኝ ቤዛ እናት አይደለች እንዴ ሎሚ ናት እናቴ ምን ማለት ነው እንዴት ነው የሚገባኝ ልጁ ቅጅብ አለ በቃ መረጋጋት አልቻለም